አሁን ደግሞ ስለ ቼክ አጠቃቀም እናያለን። ከአጠቃቀም ጉድለት የሚመጡ ቅጣቶችን እናያለን። ቼክ ላይ የሚሳተፉ ወገኖችን እናያለን እና የተለያዩ ቼኮች አሉ። እነሱን በተወሰነ ደረጃ እናያለን ማለት ነው። ቼክ ማለት ገንዘብን ተክቶ እንደ መገበያያ የምንጠቀምበት ማለት ነው። ወይም ኔጎሽብል ኢንስትሩመንት ነው፣ ወይም ቢል ኦፍ ኤክስቼንጅ እንለዋለን ማለት ነው። ፓርቲ ኦፍ ቼክ የምንላቸው 3 ሲሆኑ ድሮወር፣ ፔይ እና ድሮው ይባላሉ። ድሮወር የምንለው ቼኩን የጻፈው አካል ማለት ነው። በባንክ ሂሳብ ያለው እና በቼክ የሚንቀሳቀስ ሂሳብ ያለው ቼኩን የሚጽፈው አካል ድሮወር ይባላል። ፔይ የምንለው ደግሞ ቼኩ የተጻፈለት አካል ወይም ቤኔፊሸሪው ነው ማለት ነው። ድሮው የምንለው ደግሞ ባንክ ማለት ነው፣ ቼኩን የሚከፍለው አካል ማለት ነው። ስለዚህ ፓርቲዎች ቼክ የምንላቸው ድሮዊ፣ ፔይ እና ድሮወር ይሆናሉ ማለት ነው። ከዛ በዘለለ ደግሞ አንድ ቼክ ስንቀበል ማየት ያለብን ነገሮች አንደኛ ቀኑ በስርዓት መጻፉ፣ አማውንቱ የተጻፈው ብር በፊደል እና በቁጥር አንድ አይነት መሆኑ፣ ፊርማ መኖሩን አረጋግጠን መሆን አለበት የምንቀበለው ማለት ነው። ከዛ በዘለለ የተለያዩ ቼክ አይነቶች ይኖራሉ። ሁሉም ቼኮች ስለተጻፉ ብቻ ባንክ ሂደን በካሽ የማናወጣቸው ቼኮች አሉ። እነሱ ቼኮች ክሮስድ ቼክ ይባላሉ ማለት ነው። ክሮስድ ቼክ ማለት ከቼኩ አናት ላይ ፓራላል ላይን ሲሰመርበት ክሮስድ ቼክ ይባላል። ይህም እነዛ 2 መስመሮች የሚያመለክቱት የተጻፈለት አካል ያንን በካሽ ሳይሆን የሚወስደው ወደ ሂሳብ ቁጥሩ ነው ገቢ የሚያደርገው ማለት ነው። ስለዚህ አንድ አካል ቼክ ሲጽፍላችሁ ከላይ 2 መስመር አረገበት ማለት በካሽ ሂዳችሁ ማውጣት አትችሉም፣ ወደ አካውንታችሁ ነው ገቢ የምታደርጉት ማለት ነው። ክሮስድ ቼክ 2 አይነት ነው፣ ጄኔራል ክሮስድ እና ስፔሻል ክሮስድ ቼክ የሚባል አለ። ጄኔራል ክሮስድ ቼክ የምንለውን ለሌላ ሰው ኢንዶርስ ማድረግ እንችላለን፣ ማስተላለፍ። ግን ያም ሰውዬ ወደ አካውንት ነው ሊያስገባው የሚችለው። ሌላው ደግሞ ስፔሻል ክሮስድ ቼክ የምንለው በሁለቱ ፓራላል ማህን ፔዮንሊ ምናምን የሚል ጽሁፍ ካለው ኢንዶርስ ማድረግ አይቻልም። ራሱ ብቻ ወደ ራሱ አካውንት ገቢ ማድረግ ይችላል። ሌላው ደግሞ ቼክ ፖስት ዴት ቼክ እና ስቲል ዴት ቼክ የሚባሉ አሉ ማለት ነው። ፖስት ዴት ቼክ ማለት ቀኑ ያልደረሰ ቼክ ማለት ነው። ለምሳሌ ዛሬ ላይ ሆኖ ለዛሬ ሳምንት ቼኩን ቢጽፍልን ይህ ፖስት ዴት ቼክ እንለዋለን ማለት ነው። ማለት ቀኑ ያልደረሰ ቼክ። ዛሬ ላይ ባንክ ቤት ብንሄድ ቀኑ አልደረሰም ብለው ይመልሱናል ማለት ነው። ሌላው ደግሞ ስቲል ዴት ቼክ ማለት ደግሞ ቀኑ ያለፈ ቼክ ማለት ነው። አንድ ቼክ ዋጋ ሊኖረው የሚችለው ከተጻፈበት ቀን ጀምሮ ለ6 ወራት ያክል ብቻ ነው። ስለዚህ አንድ ቼክ ተጽፎ 6 ወር ካለፈው ዋጋ አይኖረውም ማለት ነው። ስለዚህ እሱ ስቲል ዴት እንለዋለን ማለት ነው፣ ቀኑ ያለፈ ቼክ ማለት ነው። ሌላው ደግሞ ቼክን በአግባቡ ባለመጠቀማችን የሚመጡ ቅጣቶችን እናያለን ማለት ነው። አብዛኛውን ጊዜ በቂ ስንቅ የሌለው ቼክ ተጽፎ ሊሰጠን ይችላል። ስለዚህ ባንክ ስንሄድ በቂ ባላንስ የለውም ስንባል ወደ ቤት መመለስ የለብንም ማለት ነው። መክሰስ ይቻላል ማለት ነው። ስለዚህ እዚህ ላይ አንድ ድርጅት ወይም ግለሰብ በቂ የሌለው ቼክ ከጻፈ ለመጀመሪያ ጊዜ ከሆነ ያንን የጻፈው የመጀመሪያ ማስጠንቀቂያ ደብዳቤ ይጻፍለትና የትኛውንም የወጪ እንቅስቃሴ እንዳያደርግ ሂሳቡ ይታገድበታል፣ ለዛ ሰውዬ ወይም ለተጻፈለት ለቤኔፊሸሩ ያንን ብር እስኪከፍል ድረስ።
ከዛ ያንን ብር ከፍሎ ሂሳቡን ካስለቀቀ በኋላ ለሚቀጥሉት 12 ወራቶች ምንም አይነት በቂ ስንቅ የሌለው ቼክ ካልጻፈ ይነሳለታል ማለት ነው። ለመጀመሪያ ጊዜ የተጻፈበት ግን በዛ 12 ወር ውስጥ ለሁለተኛ ጊዜ በቂ ስንቅ የሌለው ቼክ ከጻፈ ለሁለተኛ ጊዜ ማስጠንቀቂያ ይጻፍለታል። የትኛውም የወጪ እንቅስቃሴዎች እንዳያደርግ ሂሳቡ ይታገዳል። በዛ ላይ ደግሞ 3% የጻፈውን ብር ያክል ይቀጣል። ግን ከ25,000 ብር ያልበለጠ ማለት ነው። ይህንን ከተቀጣና ለቤኔፊሻሪው ከከፈለ ከዛም በመቀጠልም ለሚቀጥሉት 24 ወራት ምንም ኢንሰፊሸንት ቼክ ካልጻፈ የተጻፈበት ሪከርዱ ይነሳለታል ማለት ነው። ለሶስተኛ ጊዜ ግን በቂ ስንቅ የሌለው ቼክ ከጻፈ ሙሉ ለሙሉ ሂሳቡ ይታገዳል፣ ይዘጋል። በየትኛውም ባንክ ሂሳብ እንዳይከፍት ይደረጋል። የጻፈውን አማውንት ያክል 5% ይቀጣል። ግን ከ50,000 ብር ያልበለጥ ይሆናል። ከዛ በኋላ ምንም አይነት ሂሳብ መክፈት አይችልም ማለት ነው። ስለዚህ በቂ ስንቅ የሌለው ቼክ መጻፍ በጣም ከባድ ነው ማለት ነው። ስለዚህ ቼክ ትልቅ ዋጋ ስላለው ብር የለውም ማለት ዋጋ የለውም ማለት አይደለም። ቼኩ እንደዚህ አይነቶችን ቅጣት ስለሚያስከትል በአግባቡ መጠቀም ይኖርብናል። ኢንሰፊሸንት ቼክ፣ ዲስኦነርድ ቼክ፣ ባውንስድ ቼክ አንድ አይነት ትርጉም ነው ያላቸው ማለት ነው። በቂ ስንቅ የሌለው ቼክ ማለት ነው። ሌላው ደግሞ ኢንዶርስ የሚደረጉ ቼክ አለ። እሱ ቼክ ላይ ጀርባው ላይ ነው የጻፍን ኢንዶርስ ለሌላ ሰው እያስተላለፍን እንሄዳለን። እንደዛ እያደረግን በምንሄድበት ሰዓት የቼኩ ጀርባ ሞልቶ ከሞላ ምን እናደርጋለን? እስኪ ይቺን መልሱልኝ።